ሆም ኢንስፔክሽን ወይም የቤት ምርመራ ጥናት አመለካከት ነው። ይሄም እንደ ሰውነታችሁ አድርጋችሁ ንብረቱ እንድታስቡ ትፈልጋለሁ። ቤታችሁን በምታስመረምሩበት ሰዓት ለምሳሌ ጭንቅላታችን የማይሰራ ከሆነ አንሰራም። ይሄ ማለት የቤቱ ጣሪያ ነው። ጣሪያም ደግሞ ከ25 ዓመት እስከ 30 ዓመት አንዳንዱ እስከ 40 ዓመት የሚያገለግልም አለ። ሁለተኛ ደግሞ HVAC ሲስተም ነው። ይሄም የቤቱን ማሞቂያና ማቀዝቀዣ ሲስተሙ ማለት ነው። ይሄም ሲስተም ከ25 ዓመት እስከ 30 ዓመት ከዛም በላይ ሜንቴን ከተደረገ ማገልገል የሚችል ነው። ይሄም ደግሞ የቤቱ ሳምባ ብላችሁ አስቡት። ሳምባችሁ የማይሰራ ከሆነ አትሰሩ። ሶስተኛ ደግሞ ዋተር ሂተር የሚባለው ነው። ቤቱን ውሃ የሚያሞቀውና የሚያቀዘቅዘው ነው። እሱን ደግሞ እንደ ኩላሊታችሁ አድርጋችሁ ተመልከቱት። ሁለቱም ኩላሊት የማይሰራ ከሆነ አትሰሩም ማለት ነው አይደለ? ስለዚህ ዋተር ሂተርም እንዲሁ ከ20 ዓመት እስከ 25 ዓመት ሜንቴን ከተደረገ ከዛም በላይ ማገልገል የሚችል ነገር ነው። በአራተኛ ደረጃ ፋውንዴሽን ነው። ፋውንዴሽን በሁለት እግራችን መቆም ካልቻለን አንቆምም አይደል? ቤታችንም እንደዛው ነው። ሌሎች ነገሮች ፕላሚንግ፣ ኤሌክትሪካል ምናምንላቸው ነገሮች እንደ ወለምታ፣ እንደ ጉንፋን፣ እንደ እጅ መሰበር ይበላሻሉ፣ ይስተካከላሉ። እነሱን ነገሮችን በምናስመረምርበት ጊዜ ከሆም ኢንስፔክተራችን ጋርና ከኤጀንታችን ጋር ዋናው አራቱ ነገሮች ጣሪያ፣ HVAC፣ ዋተር ሂተር እና ፋውንዴሽኑ ጥሩ ከሆነ ሌሎቹ ነጣቅን ነገሮች ምን ያህል ያስወጡናል ብላችሁ በዛ መልክ መጠየቅ ትችላላችሁ ማለት ነው። ስለዚህም ሆነ ስለሌላ ጥያቄ ካላችሁ ደውሉልን።